የመጣ ቀን ደግሞ ደስታው ደስታ እንዳይመስላችሁ የተስተካከለ ቀን ደግሞ ደስታችሁ ለየት ያለ ደስታ ነው የሚሆነው የትኛውም ሐል አጅር ላይ ናችሁ እናንተ ስትቸገሩ ደጋግማችሁ ስትለማመዱ እምቢ ሲላችሁ አጅር እንዳላችሁ ያሰባችሁ ስትለማመዱ እሺ እኔ ተሳስቻለሁ እሱ ትክክል ነው انا اتراجع ተመልሻለሁ ማለት ነው ከስተቴ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ቤተሰቦቻችን እኔ ዑመር አህመድ ነኝ የምትከታተሉት ኢናስ ቲዩብ ነው ይህ የተጅዊድ ትምህርት ፕሮግራማችን ነው በዛሬው ትምህርታችን አራተኛውን ክፍል የምናይ ይሆናል ከዛ በፊት ግን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግና የደወል ምልክቷን መጫን አትርሱ ቤተሰብ የነበራችሁ ደግሞ ቪዲዮውን ላይክ ያደረጋችሁ ለወንድም ለእህቶቻችሁ ሼር ያደረጋችሁ እስከ መጨረሻው ድረስ ቪዲዮውን እየተከታተላችሁ ከኛ ጋር ቆዩ ማለት ፈልጋለሁ ለቻናሉ ገና ዛሬ የመጣችሁ ያላችሁ ልጆች ካላችሁ ትምህርቱ አራተኛው ክፍል ነው ስለዚህ ቀድሞ ያስተማርናቸው 3 ክፍሎች አሉ የጉሮሮ ፊደሎች ወይም ደግሞ ከጉሮሮ የሚወጡ ሐርፎች እነማን እንደሆኑ በምን መልኩ መውጣት እንዳለባቸው እነሱ ነገሮች በባለፉት ቪዲዮዎች ስላስተማርኩኝ መለስ ብላችሁ እነሱን ማየት አትዘንጉ ለማለት ፈልጋለሁ በዛሬው ትምህርታችን ደግሞ ወደ መخرج القاف والكاف የሚባለው ላይ እንመጣለን مخرج القاف والكاف طيب ካፍና ቃፍ የሚባሉት ሁለቱ ሐርፎች ከየት ነው የሚወጡት መውጫ ቦታቸው የት ነው የሚለውን ነገር መጀመሪያ እንነጋገራለን እንዴት ነው የሚወጡት ከሚለው በፊት ማለት ነው በመሰረቱ ከዚህ በፊት እንደምታስታውሱት ጉሮሮ የሚባል የፊደሎች መውጫ ቦታን ተመልክተናል طيب ጉሮሮን ስንጨርስ እንግዲህ ምናገኘው ቀጥታ ማንን ነው ምላስ የሚባለውን ወይም ደግሞ اللسان የሚባለውን በአረብኛ እሱን ክፍል ይሆናል ማለት ነው ስለዚህኛ መጀመሪያ ምላሳችን ክፍሎች አሉት የዚህን የምላስ ክፍሎች እነማን እንደሆኑ መጀመሪያ እንመልከትና ከዛ በኋላ ሐርፎቹን ወደ መውጫ ቦታቸው እናስጠጋቸዋለን ማለት ነው طيب እንግዲህ ያው ከዚህ በፊት እንደነገርኳችሁ እኔ ምን አልችልም ብያለሁ እኔ ስዕል አልችልም ብያለሁ ስለዚህ ይሄ አፍ ነው ብላችሁ ያዙልኝና አፍን እዚህ ጋር እንስላለን ከዛ በኋላ ምላስ የሚባለውን ደግሞ ክፍል ምላሳችን ቀይ አይደል በቀይ ልሳለው ዛሬ እስኪ እሺ ይሄ ምላሳችሁ ነው በልና ይሄን የሚያል ምላስ ያለው ሰው ያለ አይመስለኝም እሺ ተመልከቱ እዚህ ጋር አፍ አለ ምላሳችንን አሁን ለስንት እንከፍለዋለን ዛሬ የምንፈልጋቸው 3 ክፍሎች ስለሆኑ በዋናነት እነዚህ 3ቶቹን ክፍሎች ነው ዛሬ የምናየው 3 የምላስ ክፍሎች አሉን በልና አሁን እሺ እነዚህ 3ቶቹ ክፍሎች ታዲያ ምን ብለን እንሰይማቸው ዑለሞቹ እንደሰየሟቸው ይሄንኛውን ሩቁ የምላሳችን ክፍል በዚህኛው ልጻፈው ሩቁ የምላሳችን ክፍል በአረብኛው ምን ተብሎ እንደሚጻፍ እዚህ ጋር አሳያችኋለሁ እዚህኛው ደግሞ መካከለኛው የምላሳችን ክፍል ይችኛዋን ደግሞ ፊተኛዋ ወይም ደግሞ ጫፍ የሚባለው የምላሳችን ክፍል እናደርገዋለን طيب እነዚህ በአረብኛ ሩቅ የሚባለው የምላሳችን ክፍል ምን ተብሎ ይጠራል اقصى اللسان لولا اقصى اللسان طيب መካከለኛ የሚባለው የምላሳችን ክፍል ደግሞ ምን ይባላል በአረብኛ وسط اللسان وسط اللسان وسط اللسان تمام ፊተኛው ክፍላችን ደግሞ ምን ይባላል طرف اللسان እንለዋለን طرف اللسان እሺ እንግዲህ እነዚህ 3ቶቹ የምላሳችን ክፍሎች ናቸው طيب ምላስ እነዚህ 3ቱ ብቻ ናቸው ወይ ክፍሎቹ ከተባለ አይደለም ሌሎች የምላስ ክፍሎች አሉ በጎን ለምሳሌ የምላሳችሁ ሳይዱ ወይም ደግሞ ጠርዝ የምትሉት እሱ አለ የፊታች ምላሳችን ደግሞ ፍለፊት ላይ ያለችው ራስ اللسان የምትባል ሌላ አለችን ይሄው ራሱ ጠርዙ በሁለት ይከፈላል እና ወደፊት ኢንሻአላህ ሁሉንም እያንዳንዱ ስለምንመጣበት ለአሁን ግን የምንፈልገው እኛ በዋናነት ዛሬ የምናየው ሩቅ የሚባለውን የምላሳችን ክፍል ስለሆነ ሌሎቹ ለአሁን እናቆያቸዋለን ማለት ነው ከዛ በፊት ግን ምላስ የሚባለው የፊደሎች መውጫ ቦታ ብቻውን ሐርፎችን አያስወጣም ሁላችንም ይሄንን ልናውቅ ይገባል ምላስ ብቻውን ፊደሎችን ሊያስወጣ የሚችል መخرج ወይም መውጫ ቦታ አይደለም ስለዚህ ምን ይፈልጋል ማለት ነው የሚተባበረው የሚያግዘው አካል ይፈልጋል ማለት ነው ማን ነው የሚያግዘው ካላችሁ የአፋችን የላይኛው ክፍል አፋችን ሁለት ክፍል አለው አይደል ከምላሳችሁ በታች ያለው ይሄ الحنك السفلي ወይም الفك السفلي የሚባለው የታችኛው የአፋችን ክፍል ሲሆን ከምላሳችሁ በላይ ደግሞ የሚገኘው ይሄ የአፋችሁ ጣራ ማለት ነው الحنك الاعلى ተብሎ ይጠራል ስለዚህ ምላሳችን
እንግዲህ ሐርፎችን በሚያወጣበት ጊዜ ወይ በታችኛው ወይ በላይኛው የአፋችን ክፍል ታግዞ እንጂ ብቻውን ራሱን ችሎ ሐርፎችን ሊያስወጣልን አይችልም ማለት ነው። ይሄ መታወቅ ያለበት ነጥብ ነው። طيب ስለዚህ ዛሬ እንግዲህ ወደ መጨረሻው ወይም ደግሞ ሩቅ ወደሚባለው አቅሳ اللسان ወደሚባለው የምላሳችን ክፍል ስንመጣ ከዚህኛው መخرج ሁለት ሐርፎች ይወጣሉ። እነሱም እነማን ናቸው? አንደኛው ቃፍ ሲሆን ሁለተኛው ደግሞ ካፍ የሚባለው ሐርፍ ነው ማለት ነው። طيب ቃፍና ማን? ካፍ። ቃፍና ካፍ እነዚህ ሁለቶቹ ሐርፎች ከአቅሳ اللسان ወይም ደግሞ ሩቅ ከሚባለው የምላሳችን ክፍል ይወጣሉ ማለት ነው። እሺ ሁለቱም ግን አንድ ቦታ ነው ወይ የሚወጡት? ቃፍም ካፍም ከተመሳሳይ ቦታ ነው ወይ የሚወጡት ከተባላችሁ ትንሽ ልዩነት አለ። እሺ አሁን እኛ ምላሳችሁን እስኪ ወደ ላይ የላይኛውን የአፋችሁን ክፍል በጣም ወደ ውስጥ ገብታችሁ ወደ ውስጥ ልክ ወደ እንጥላችሁ አካባቢ ወዳለው የአፋችሁ የላይኛው ክፍል ሂዱና በምላሳችሁ ንኩ። እስኪ ምላሳችሁን እጥፍ አድርጉትና ወደ እንጥላችሁ ጋር ሳትደርሱ እዛው አካባቢ ግን ያለው የአፋችሁን ክፍል የላይኛውን ክፍል ስትነኩት በጣም ለስላሳ የሆነ ክፍል ታገኛላችሁ። ሞክሩት እስኪ። ሞከራችሁት? ጥሩ። ስለዚህ እንደዚህ ስታረጉና ስትሞክሩ ምን አገኛችሁ? ለስላሳ የሆነ ይሄ የአፋችን ጣራ ነው እንበል። ለምሳሌ የላይኛው የአፋችን ክፍል ነው እንበል። ይሄ ከዛ ምን አለ እዚች ጋር እንጥላችን እዚህ ጋር አለች እንበል። ለምሳሌ እቺ እንጥላችን ነች እንበል። እዚህ አካባቢ እስከዚህ ድረስ አካባቢ የሚሆነው አሁን በምላሳችሁ ስትነኩት በጣም የሚለሰለሳችሁ ክፍል ነው። ይሄንን ምን ይሉታል መሰላችሁ የተጅዊድ ዑለሞች? አልሐነክ ወይም የተጅዊድ ዑለሞች ብቻም ሳይሆን ስያሜው በጥቅሉ አልሐነክ አልለህሚ ይባላል። አልሐነክ አልለህሚ ምን ማለት ነው? አልሐነኩ አልለህሚ የላይኛው የአፋችን ክፍል ሆኖ ግን ስጋማ ነው። ስጋማ ልስልስ ያለ ስለሆነ ስጋ ነው በቃ ይሄ ፓርት ማለት ነው። ለዛ ነው አልሐነክ አልለህሚ ተባለ። ለህም ማለት ስጋ ማለት ነው በአረብኛ። طيب እዚህ ጋር ከዚህ በኋላ ያለው ደግሞ ምን ይባላል? አልሐነክ አልዓዝሚ ተብሎ ይጠራል። አሁን ይሄንን ለስላሳውን ክፍል ደግሞ ለቃችሁ ወደዚህ ወደ አፋችሁ ክፍል ቀረብ እያላችሁ ስትመጡ ደረቅ ያለ ክፍል ታገኛላችሁ። አሁን ሞክሩት። ምላሳችሁን አጠፍ አድርጉና በጣም ለስላሳው ክፍል ጋር ሳትደርሱ ያለው ክፍል ደግሞ የላይኛው የአፋችሁ ክፍል ምን አይነት ስሜት ነው የሚሰጣችሁ? ደረቅ ያለ ነገር አይደል? ይሄ ደግሞ ምን ብለው ጠሩት? ምን ብለው ሰየሙት? ይሄንን አልሐነክ አልዓዝሚ ተብሎ ተሰየመ። አልሐነክ አልዓዝሚ ተማም። አልሐነኩ አልዓዝሚ ተብሏል። ዓዝም ማለት አጥንት ማለት ነው። ዓዝም ማለት በአረበኛ አጥንት ማለት ነው። ስለዚህ አልሐነኩ አልዓዝሚ ሲባል እንግዲህ አጥንታማው የላይኛው የአፋችን ክፍል ልትሉ ትችላላችሁ። ደረቅ ያለ ነው። እንደዛኛው በጣም ለስላሳ አይደለም፣ እንደዛኛው በጣም ስጋማ አይደለም። እና طيب ታዲያ ቃፍ የሚባለው ሐርፍ ተመልከቱ። አሁን ልብ በሉ። አሁን ልመጣ ነው ወደ ሐርፎቹ መውጫ ቦታ። ቃፍ የሚባለው ሐርፍ የሚወጣው ከየት መሰላችሁ? ቃፍ የሚባለው ሐርፍ ከምላሳችን ሩቁ ክፍል እና ምላስ ብቻውን ሐርፍ አያወጣም ብያችኋለሁ አይደል? ስለዚህ ግዴታ እገዛ ያስፈልገዋል ብያለሁ። ማን ነው የሚያግዘው? አሁን የምላሳችንን ሩቁን ክፍል ቃፍ የሚባለውን ሐርፍ ለማውጣት ማን ያግዘዋል ከተባላችሁ ስጋማው የአፋችን የላይኛው ክፍል ነው። ወይም ደግሞ አልሐነክ አልለህሚ የሚባለው ስጋማው የአፋችን የላይኛው ወይም ደግሞ የአፋችን ጣራ ልበሉ አጠር እንዲልልኝ እኔ የአፋችን ጣራ ስጋማው የአፋችን ጣራ ወይም በአረብኛው አልሐነክ አልለህሚ ያልነው ቅድም ማለት ነው። አልሐነክ አልለህሚ የሚባለው ስለዚህ ቃፍ የሚባለው ሐርፍ የሚወጣው ከምላሳችን ሩቁ ክፍል ሲደመር የስጋማው የላይኛው የአፋችን ጣራ ምንድነው ያልኩት? የአፋችን ጣራ ከተባለ ላይኛው ማለት አያስፈልግም። ስለዚህ ባጭሩ ስጋማው የአፋችን ጣራ ጀሚል። እደግመዋለሁ። የቃፍ መውጫ ቦታ የት ነው? የምላሳችን ሩቁ ክፍል ሲደመር የአፋችን ስጋማው ጣራ በሉት ወይም ደግሞ አልሐነክ አልለህሚ የሚባለው
ክፍል ማለት ነው ሁለቶቹ ተደምረው ማን ይወጣል ቃፍ የሚባለው ሐርፍ ይወጣል ሙምታዝ ወደ ካፍ እንመጣለን ካፍ የሚባለው ሐርፍ ደግሞ የሚወጣው አሁንም ከምላስ በኩል የምላሳችን ሩቁ ክፍል ነው ቦታው የምላሳችን ሩቁ ክፍል ነው ነገር ግን የምላሳችን ሩቁ ክፍል ሲደመር ስጋማው የአፋችን ጣራ አንልም ካፍ ላይ ይሄ ምላሳችን ስጋማውንም የአፋችንን ጣራ አጥንታማውንም የአፋችንን ጣራ ሁለቱንም ይነካል ምላሳችን ይሄ የምላሳችን የሩቁ ክፍል ካፍ የሚባለውን ሐርፍ ስታወጡ ስጋማውንም አጥንታማውንም ሁለቱንም ሐርፎች ይነካቸዋል ወደ ላይ ሁለቱንም ቦታዎች ይነካቸዋል ወደ ላይ በሚወጣበት ጊዜ ምላሳችን ማለት ነው ስለዚህ ካፍ ታዳ ከየት ነው የሚወጣው ከተባላችሁ من اقصى اللسان مع الحنك العظمي لا مع الحنك اللحمي والعظمي በዚህ መልኩ ነው የምንገልጸው ማለት ነው ከምላሳችን ሩቁ ክፍል ሲደመር ስጋማው የአፋችን ጣራና አጥንታማው የአፋችን ጣራ ስለዚህ ሁለቱንም ነው የሚያገኘው ማለት ነው ምላሳችን ማን ላይ ካፍ ላይ ቃፍ ላይ ግን የምላሳችሁ ሩቁ ክፍል ከማን ጋር ብቻ ነው የሚገናኘው ከስጋማው የአፋችሁ ጣራ ብቻ الحنك اللحمي ከሚባለው ጋር ብቻ ካፍ ግን የምላሳችሁ ሩቁ ክፍልና የስጋማውና የአጥንታማውን ክፍል አንድ ላይ ነክቶ ነው ምላሳችሁ ካፍ ፊደል የሚወጣው ማለት ነው ጀሚል ገባችሁ እሺ አሁን እኔ ይሄንን አጠፋዋለሁ አሁን እናንተን ጠይቃችኋለሁ ምላሳችን ቃፍ የሚባለው ሐርፍ ከየትኛው መخرج እንደሚወጣ ጀሚል አሁን እናንተ ለራሳችሁ መልሱ ቃፍ የሚባለው ሐርፍ መውጫ ቦታው የት ነው እሺ ቃፍ የሚባለው ሐርፍ መውጫ ቦታው እንዲህ ነው ካላችሁ ትክክል ናችሁ እኔ ባልኩት መልኩ መልሳችሁ ከሆነ የቃፍ መውጫ ቦታ ቃፍ የሚባለው ሐርፍ መውጫ ቦታው أقصى اللسان مع الحنك اللحمي مع الحنك اللحمي أقصى اللسان مع الحنك اللحمي يملاساتين روقو كفل ሲደመር ስጋማው የአፋችን ጣራ የምላሳችን ሩቁ ክፍል ሲደመር ስጋማው የአፋችን ጣራ ካላችሁ በትክክል መልሳችኋል طيب እሺ የካፍን መውጫ ቦታ ደግሞ ንገሩኝ እናንተ ጀሚል የካፍ መውጫ ቦታ ደግሞ በዚህ መልኩ ከመለሳችሁ ልክ ናቸው أقصى اللسان أقصى اللسان مع الحنك اللحمي والعظمي مع الحنك اللحمي والعظمي هي أو أنت ندي لي بينه زيجا يا ودقمي كم صفو بيجينا برجن إن تنتاتو لصافو اللحمي والعظمي تمام بزي مالكو كملساچولኝ ትክክል ናቸው مع الحنك اللحمي والعظمي ስለዚህ የምላሳችን ሩቁ ክፍል ሲደመር የአፋችን ስጋማውና አጥንታማው ጣራ የምላሳችን ሩቁ ክፍል ሲደመር የአፋችን የላይኛው የአፋችን ስጋማና አጥንታማው ክፍል ተደምረው ካላችሁ የካፍን ትክክለኛ መውጫ ቦታ አግኝታችሁታል ማለት ነው ጀሚል አሁን እንግዲህ እንዴት አርጋችሁ ሐርፉን ማውጣት አለባችሁ ወደሚለው ነው የምንሄደው ባለፈው በተመለከተነው መሰረት ነው ምንም አዲስ የተለየ ነገር አናመጣም የምንፈልገውን ፊደል ሳኪን እናረጋለን ከዛ በኋላ ሙተሐሪክ የሆነ ፊደል ደግሞ አስቀድመን እናመጣና በዛ መልኩ እንለማመዳለን ማለት ነው ስለዚህ ሐርፍ القاف ላይ ብትመጡ ቃፍ ምን እናረጋለን ሳኪን እናረጋለን ካፍም ላይ ብንመጣ እንደዚሁ ካፉን ሳኪን ታረጉታላችሁ ከዛ ሙተሐሪክ የሆነ ፊደል አስቀድመን ዛሬም ሐምዝን እንወስዳለን ሐምዛ የምትባለውን ሐርፍ
ያው እስከዛሬ ድረስ ደጋግሜ ሐምዝ 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 እያልኩ ስናገር ነበር። አንድ ወንድማችን ኮሜንት ሴክሽን ላይ ተንቢህ አድርጎኛል። ጀዛሁላሁ ኸይረን አላህ ጀዛኡን ይክፈለው። እሱ ትክክል ነው፣ እኔ ነኝ የተሳሳትኩ የነበረው። ሐምዝ የሚለው ሐርፉን ለመጠቆም እንደው ትክክለኛና ደቂቅ የሆነ ትክክለኛ ስያሜ አይደለም። ሐምዝ ይሄ ድርጊት ነው፣ ፊዕል ነው። ሌላ የፊደሏ ስም ሐምዛህ ነው የምትባለው። ስለዚህ እኔ ተሳስቻለሁ፣ እሱ ትክክል ነው። አና አተራጃ ተመልሻለሁ ማለት ነው ከስተቴ። طيب ስለዚህ ሐምዛ የምትባለውን ሐርፍ እናስቀድማለን። እዚህም ጋር እንደዚሁ ሐምዛ የምትባለውን ሐርፍ እናስቀድምና ሐረካውን እንደተለመደው በፈትሐ ወይ በከስራ ወይ ደግሞ በضማ እናረጋታለን። እሷን እዚህም ጋር ፈትሐ ወይ ከስራ ወይ ضማ እንሰጣትና ከዛ በኋላ እንለማመዳለን ፊደሎቹ ማለት ነው። እሺ ከቃፍ እንጀምር። እናንተ ከኔ ጋር እስኪ ሞክሩ። አንድ አቆ ተመልከቱ። ቃፉን አንደኛ ምን መሆን አለበት? የቦታውን መخرجን በትክክል ማግኘት አለባችሁ እናንተ ከምላሳችሁ የመጨረሻው ክፍል እና ለህሚይ ከሚባለው ስጋማው የአፋችን ጣራ ከዛ ቦታ ነው መውጣት ያለበት። በጣም ወደ ውስጥ በጣም ገብታችሁ አቆ እንደዚህ አይነት ቃፍ እንዳታወጡ። ብዙ ሰዎች ይሄንን ሐርፍ በትክክል ለማውጣት ሲሉ በጣም ወደ ውስጥ ይገቡና አቆ አይነት ድምጽ ያወጣሉ። وهذا خطأ ይሄ ስህተት ነው። አንዳንዶች ደግሞ በጣም ወደፊት ይመጡና ወደ ውስጥ ሳይሆን ወደ አፋችን ክፍል ማለት ወደፊት ይመጡና ምን ያደርጋሉ? አቅ እንደዚህ አይነት ፊደል ያወጣሉ። ይሄ ደግሞ ቅ የሚባል ፊደል አማርኛ ላይ የኛ አማርኛ ቋንቋችን ላይ ቢሆን እንጂ አረብኛ ቋንቋ ላይ ቅ የሚባል ፊደል የለም። ስለዚህ ቅም አይደለም ወም አይደለም፣ እዚህ መሃል የሆነ ቦታ ነው ያለው። አቆ በዚህ መልኩ አቆ 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 ኦ ኦ ተማም። በዚህ መልኩ ነው ቃፍን የምናወጣው ማለት ነው። እንደገና አብረን ሞክር እስኪ። አቆ 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 ጀሚል። በዚህ መልኩ እንሞክራለን። ከዛ በኋላ ቆ ቂ ኡ እያላችሁ ቆ ቂ ኡ በዚህ መልኩ ሐረካዎቹን ደግሞ እየሰጣችሁ መለማመድ ትችላላችሁ ማለት ነው። ወደ ቀጣዩ ሐርፋችን ደግሞ ስንመጣ ካፍ ነው። ካፍ ተመልከቱ። አክ በዚህ መልኩ አክ የቃፍ ፊደል ድምፁ ወደ ላይ ነው የሚወጣው። አቆ ስትሉ አቆ የአፋችንን ጣራ ነው የሚቅጣጨው ድምፁ ማለት ነው። አቆ ለዛ ከሚወፍሩ ሐርፎች ነው እሱ አቆ። ይሄንኛው ግን ካፍ ላይ ስንመጣ ወደ ታች ነው ድምፁ የሚወጣው አክ እንጂ አኮ ወደ ላይ አይወጣም ማለት ነው። አስቸጋሪ ነው ለማውጣት ራሱ። طيب ስለዚህ አክ በዚህ መልኩ አክ አክ ተማም። ከዛ በኋላ ከ ኪ ኩ እያላችሁ ታወጣላችሁ። ይሄኛው ቀላል ነው። ብዙ ሰዎች ይሄንን ሐርፍ ለማውጣት አይቸገሩም። ትንሽ የሚያስቸግራቸው ቃፍ ነው። እሱም ደግሞ ምንድነው መፍትሄው? ዱዓ። ከዛ በኋላ ደጋግማችሁ መለማመድ። ወለይሰ በይነሁ ወበይነ ተርኪሂ ኢላ ሪያደቱ ምሪኢን ቢፈኪሂ እንዳለው አልዓላማህ አልኢማም ኢብኑል ጀዘሪ ረሕመቱላሂ ዐለይህ። ስለዚህ መለማመድ ምነው መፍትሄው? በቃ መለማመድ ነው። እናንተ በትክክል ሐርፉን ለማምጣት ደጋግማችሁ ሳትሰለቹ ሰብር አድርጋችሁ ስትቸገሩ ደጋግማችሁ ስትለማመዱ እምቢ ሲላችሁ አጅር እንዳላችሁ እያሰባችሁ ስትለማመዱ። እሺ ይሄን እንዳትረሱ። በቃ ንያችሁን አስተካክሉ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ምን ብለዋል? አልማሂሩ ቢልቁርአን መዐ ሰፈረቲል ኪራሚል በረራ። ቁርአንን አስተካክሎ አሳምሮ ቢቀራ ሰው ከትላልቅ መላእክቶች ጋር ነው የሚመደበው ብለዋል። ወለዚ የተተዕተዑ ፊሂ ወሁወ ዐለይሂ ሸዲድ ለሁ አጅራን አው ከማ ቃለ ዐለይሂ ሰላቱ ወሰላም። ሲቀራ ደግሞ እየታገለ ለማስተካከል እየሞከረ እየጣረ ግን እምቢ የሚለው ሰው ማለት ነው። ይሄ ሰው ደግሞ በሁለት መልኩ ነው አጅር የሚያገኘው ተብሏል። አንድ በመታገሉ፣ ሁለተኛ በመቅራቱ ራሱ። ስለዚህ በየትኛውም ሐል አጅር ላይ ናችሁ እናንተ። በየትኛውም ሁኔታችሁ እሺ ያላችሁም እምቢ ያላችሁም መሞከርና መታገል እስካላቆማችሁ ድረስ አጅራችሁ እንደቀጠለ ነው ማለት ነው። ስለዚህ ይሄን አትዘንጉ። ንያችሁን አስተካክሉ። አትማረሩ። እምቢ ያለኝ ሰለቸኝ ብላችሁ አታቁሙ፣ አታቋርጡ። ይሄ የአላህ ቃል ቁርአንን ነው የምታስተካክሉት። ይሄ ደግሞ እንዲህ በቀላሉ ላይመጣላችሁ ይችላል። ግን የመጣ ቀን ደግሞ ደስታው ደስታ እንዳይመስላችሁ። የተስተካከለ ቀን ደግሞ ደስታችሁ ለየት ያለ ደስታ ነው የሚሆነው። አላህ እኔንም እናንተንም ይወፍቀን። እዚህ ጋር አጠናቀቃለሁ የዛሬውን ትምህርታችንን። በሚቀጥለው ትምህርታችን ደግሞ በድጋሚ እስከምንገናኝ ድረስ በያላችሁበት አላህ Subhanahu Wa Ta'ala ሰላማችሁን ያብዛላችሁ።
ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።